አስኬ ደግሞ ምን ሆነሽ ነው አስኬ? እንዴ ምን ሆነሽ ነው? ምንድነው? ምን ሆነሽ ነው? እቤቴ ድረስ መተው እቤቴ ድረስ በሬ ዘው ወረቀት ጥለው ሊያስጥብቺ መተተኛ ላሳይሽ። ማን እቺ ጣለችው? እኔማ ጉዷን ነው የማወጣው። እንደዚህ አይነት ወረቀት እየጣሉብኝ። የምን ወረቀት ነው? ይኸው ጽፎ በሬ ድረስ ወረቀት ጥለው። እስቲ ምንድነው? ሊያስደጉ ልጄ በሽተኛ እንዲሆን በሬ ድረስ ይኸው ማስደገም ጀምሮ አይደለ? እኔማ ጉዱን አቃሉ ያልገባኝ። ስሚ ይኸው መጣልኝ። ይኸው መጣ። ማንን ነው? አጋንንት ይምጣባትና ማን እንዳረገችብኝ አውቃለሁ። እሱ ነው የዝምታ አባራሪ። የመዝሙሮቼ መዝሙር እንደዚህ የሚባል ነገር አለ። የዝምታ አባራሪ ባለቤት የኮቴ ረጅ ምንድነው? የኮቴ ምንድነው? ኮቷ ይሰበርና በእግሩ ልታሰራብኝ አይደለ? አልፋታ ብላኛለች አይደለ? በእግሩ ልታሰር የኮቴ እረኛ የሰላሞቼ መቤት እሱ ነው። አይኑ ውስጥ ወጣት አይኑ ውስጥ ጣት አለ። ምን አይኑ ውስጥ የት ሀገር ነው ጣት ያለው? አስትዬ አይኑ ውስጥ አይን እንደው የሰው አይኑ ውስጥ ጣት አለ? ይሄ በተት ነው እንጂ ድግምት ነው አይደል? በሬ ድረስ መታ እንደዚህ እንዳርገችብኝማ ጉዷን አውቃለሁ። ልጨርስልሽ። እሺ ጣት አለ፣ ይጫወተኛል። ጣቱ ውስጥ አይን አለ። ጣቱ ውስጥ አይን አለ። ፍረጅኝ አስትዬ። ጣቱ ውስጥ እንደዚህ የት ሀገር ነው አይን ያለው ጣቱ ውስጥ? ይሄ ድግምት በሬ ድረስ እንደዚህ መጥተው የሚያደርጉት ይሄ ድግምት አይደል? ማን ነው እንዴ የሚያደርገው? ማን ነው? ይሄ ጠፍቶሽ ነው አስትዬ። ይሄ ጠፍቶሽ ነው። ያቺ ስመኝ ተብዬዋ እንጂ ሌላ እንደዚህ የሚያደርግብኝ አለ? ስመኝ ገብሬ ከሷ ውጭ ማንንም ምቀኛ ጎረቤት የለኝም። ሄጄ እዛ አዋቂ ቤት ጉዷን አውቃታለሁ። አሁን የት ሄድሽ? አዋቂ ቤት ሄጄ እንደዚህ አይነት ግጥም ይሄ ምንድነው? በግጥም አስመስሎ ግዕዝ ነው ይሄ። እዛ አዋቂ ቤት ይፈቱታል። ይሄ ግጥምና የለም በግዕዝ የተደረገ። አዎ ሄደሽ ብታስመረምሪ ይሻላል። እስቲ ይታይሽ፣ ሽባ ሆኖ ልጄ እንዲቀር ይታይሽ። አረ ከባድ። እዛው አዋቂ ቤት ሄጄ ይሄን ነገር አረጋግጣለሁ። እስቲ ይሄ የስመኝ ስራ እውነት ነው። እቺ ስመኝ አሁን ነው የሚሄደው። እንደዚህ እያደረጉ አይደል እንዴ መተት የሚያደርጉት?